ኒውትሪሽን እንዴት ይሰራል የሚለውን ከኤክሰርሳይዝ በፊት ከኤክሰርሳይዝ በኋላ በኤክሰርሳይዝ ጊዜና ከዛ ደግሞ ምሳ ራት እያልን ነው የምናየው ማለት ነው። አመጋገባቸውን በፐርሰንታይል ስናየው ምን ያህል ነው የሚሆነው የሚለውን እኔ የመገጣጠሚያ ቅባት እጥረት ወይም ደግሞ የመገጣጠሚያ ችግር ያጋጥማቸዋል ማለት ነው። ይሄ ነው ሊን ሚት የሚባሉ ወይም ደግሞ ከጮማ ውጭ የሆኑ ስጋዎችን ዶሮ የሚባሉ አሉ፣ አሳዎች፣ እንቁላሎች ኦኬ። በዛሬ ፕሮግራማችን ስለ ስፖርተኞች መመገብ ስላለባቸውና በምን ያህል ፐርሰንት መውሰድ ስላለባቸው ነው የምናየው ማለት ነው። ባይዘው ይሄን ነገር ለመስራት ያሰብኩት አንዴ ጂም እያሰራው ማለት ነው። አንድ እግር ኳስ ፕሪሚየር ሊግ ነው የሚሰራው ሰው ጉዳት ላይ ስለነበረ ለሪከቨሪ እኛ ጋር ጂም ይሰራ ነበርና እንዲያሰርጨው ከጨረስኩ በኋላ ቁጭ ብለን እያወራን ነው። አመጋገባችሁ እኮ ትልቅ ኢፌክት አለው፣ ሰው ምንድነው የምትመገቡት ምናምን እያወራን ነውና ምን አለን እኛ የውድድር ሰሞን ምን መገበው ፓስታ ነው አለኝ ማለት ነው። ፓስታ በቃ እኔ በጣም ነው የደነገጥኩት። በነገራችን ላይ አይናው ፓስታ ፕራይመሪ ሶርስ ኦፍ ካርብ ነው፣ የመጀመሪያው ሶርስ ነው። በፍጥነት ኢነርጂ እንድናገኝ ያደርገናል። ነገር ግን በደማቸው ውስጥ ፓስታ ብቻ ከሆነ የሚመገቡት በደማቸው ውስጥ ያለውን የስኳር መጠን ከፍ ያደርጋል። ያ ደግሞ ኢንሱሊን የሚባል ነገር አለ። ሌላኛው ሁለተኛው ችግር ፓስታ ብቻ ከሆነ የሚመገቡት ባላንስ ዳይት የሚባለው ነገር ያጣሉ ማለት ነው። ባላንስ ዳይት የሚባለው የመጀመሪያው ፕሮቲን እና ሊፒድ ወይም ደግሞ የቅባት ዘሮችን አጡ ማለት ነው። አይሚን ምናልባት ዘይት ሊኖረው ይችላል ዛጋ፣ ግን አስፈላጊ ወይም ናቹራል የሆኑ የቅባት ኮንተንቶችን ላያገኙ ነው ማለት ነው። ፓስታ ብቻ የሚበሉ ከሆነ ፕሮቲን ማጣታቸው ወይም ደግሞ በሚመገቡት ምግብ ውስጥ ፕሮቲን አለመኖሩን ችግሩን ነው። የመጀመሪያው መስል ሪፔር ወይም ደግሞ መልሶ መገንባት የሚባለው ነገር አይኖርም ማለት። ስለዚህ ልጆቹ ድርቅ እያሉ ነው የሚሄዱት። ወይም ደግሞ ፓስታው ታውቃላችሁ አይደል? ካርቦሃይድሬት ከበዛ ወደ ምንድን ነው የሚቀየረው? ወደ ሊፒድ አይደል? አይ ቲንክ ሶ። ከተሳሳትኩ ታርሙኛላችሁ፣ ግን ደግሞ ክብደት ይጨምራል አይደል? ስለዚህ ፕሮቲን ሪፔር ወይም ደግሞ መስል እንደገና ቢልድ እንዳያደርግና የሪከቨሪ ታይማቸው ደግሞ እንዲቀንስ መስል ሜንቴናንስ የሚባለው ነገር እንዲቀንስ ያደርገዋል ማለት ነው። ሌላኛው አስፈላጊ የሆኑ ሊፒድ ያላቸውን ምግቦች ወይም ደግሞ ባላንስ ዳይት አለመኖሩ እነሱ ደግሞ እብጠት ቶሎ እንዳይቀንስ ወይም ሰውነታቸው ላይ ያለው የእብጠት መጠን ቶሎ እንዳይቀንስ ያደርጋል። ሌላው የሆርሞን መዛባት ነው። ሶስተኛው ደግሞ የመገጣጠሚያ ቅባት እጥረት ወይም ደግሞ የመገጣጠሚያ ችግር ያጋጥማቸዋል ማለት ነው። ይሄ ሬንጅ ኦፍ ሞሽኑ ወይም ደግሞ እንደፈለገ የሚንቀሳቀሰው ሰውነታችን ምን መሆን ጨምራል ቋቀጭና ማለት ይጀምራል፣ ፔን ይኖረዋል ማለት ነው። ባላንስ ዳይት አለመኖሩ። ሌላ ቫይታሚን እና ሚነራሎችንም ተጨማሪ መውሰድ እንዳለባቸው ታውቃላችሁ። አሁን ኢሴንሻል የሚባሉ የቅባት ዘሮች አሉ፣ በጣም ለስፖርተኞች አስፈላጊ የሆኑ ፕሮቲኖች አሉ። እነሱን በደንብ እናያለን። እስኪ ግን በፐርሰንታይል ስናየው አመጋገባቸውን በፐርሰንታይል ስናየው ምን ያህል ነው የሚሆነው የሚለውን እኔ የመጀመሪያው ኖርማል ስፖርተኛ ወይም ተወዳዳሪ እግር ኳስ የሚባል ተጫዋች በኖርማል ወይ መውሰድ ያለበት የአመጋገብ አይነት ፐርሰንት እኔ የመጀመሪያው ከ50 እስከ 60% የሚሆን ካርቦሃይድሬት ይወስዳል እንደ ያለበት ሁኔታ። ከ15 እስከ 20% የሚሆን ፕሮቲን መሆን አለበት። ከ20 እስከ 30% የሚሆነው ፋት ወይም ደግሞ ሊፒድ መሆን አለበት፣ ወይም ፒውር የሚባሉት ሊፒዶች ማለት ነው፣ ወይም ኢሴንሻል የሚባሉት። እንዲሁም በተጨማሪ ቫይታሚን እና ሚኔራል የሚባሉትን ማካተት ይኖርብናል። ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኬ የሚባሉትን ማለት ነው፣ ኢን ጨምሮ። እንዲሁም በተጨማሪ ደግሞ ይህን ኮንሲደር የምናደርግበት ወይም ይህን አመጋገብ ኮንሲደር የምናደርግባቸው ወይዎች አሉ። በሶስት መንገድ ኮንሲደር ልናደርገው እንችላለን። ዲፔንድ የሚሆነው እግር ኳስ ተጫዋቹ ክብደት እንዲቀንስ የሚፈለግ ሰው ሊኖር ይችላል አይደል? ክብደቱ በጣም የጨመረ እግር ኳስ ተጫዋች እንዲቀንስ ሊፈለግ ይችላል። ወይም ስፖርተኛ፣ ማንኛውም ስፖርተኛ ሊሆን ይችላል። ክብደት እንዲቀንስ የሚፈለግ አንድ ጎል ነው። ያ ማለት ኮንሲደር የምናደርገው ጎል ነው። ክብደት መቀነስ አለበት። አንዱ ደግሞ ቢልድ ማድረግ አለበት። ለምሳሌ የሆነ ቀጫጫ እግር ኳስ ቢሆን ሰውነቱን ቢልድ ማድረግ መቻል አለበት ማለት ነው። ሰው ለሱ የሚሰራ አመጋገብ አለ። ሌላኛው ለፐርፎርማንስ ወይም ኢንዱራንስ ትንፋሹ እንዲስተካከል ብቻ የምንፈልገዋለን። ያለበት አቋም ቆንጆ ነው፣ ስለዚህ ትንፋሹ እንዲስተካከል ብቻ ነው የምንፈልገው የምንለው ስፖርተኛ አትሌት አለ ማለት ነው። ክብደት መቀነስ ስላለበት ወይም ፋት ሉዝ እንዲያደርግ ለምንፈልገው እግር ኳስ ተጫዋች
የምንሰራለት ነገር አለ። ካርቦሃይድሬቱን የተወሰነ ቀንሰን የፕሮቲን መጠኑን ከፍ እናደርገዋለን ነው የሚለው። ለምሳሌ በምን ያህል ፐርሰንት ሊታይ ይችላል? ካርቦሃይድሬት 40%፣ 35% ፕሮቲን እና ፋቱን ደግሞ 25% አድርገን ልናዘጋጅለት ይገባል ማለት ነው። ምክንያቱም ሃይ ኢንተንሲቲ ኤክሰርሳይዝ ስለሆነ እየሰራ ያለው። ሌላው ጡንቻ ለሚጨምር ስፖርተኛ ከሆነ ደግሞ እንዲሁም ካርቦሃይድሬቱን 45%፣ ፕሮቲኑን 30% እና 25% ፋት አድርገን መስራት ይኖርብናል። ኢንዱራንስ ወይም ፐርፎርማንሱን ብቻ እንዲያስተካክል የምንፈልገው ከሆነ ግን ስታንዳርዱን እንዲወስድ ማድረግ እንችላለን። ለምሳሌ ምን ያህል ማለት ነው? 50% ካርቦሃይድሬት እንዲወስድ እናደርገዋለን። ፕሮቲን 25% እንዲወስድ እናደርገዋለን። የሊፒዱ ፓርት ደግሞ 25% እንዲወስድ እናደርገዋለን ማለት ነው። በዚህ መንገድ ነው የሚሰራው። ለምሳሌ ግን ካርቦሃይድሬቶቹ አሁን እዚህ ጋር ካርቦሃይድሬት የሚባሉት ምን ነው እንዲወስዱ ሪከመንድ የሚደረጉ ወይ ምን ነው መውሰድ ያለባቸው የሚለውን እኔ የመጀመሪያው ሆል ግሪንስ የሚባሉትን እነ ፓስታ፣ ራይስ፣ ኦትስ የሚባሉትን ለምሳሌ ፓስታ፣ ሩዝ፣ እንደገና ደግሞ አጃ፣ ድንች፣ ፍሩቶች እና ቬጂቴብሎች እነሱን እንዲወስዱ ግድ ይላል። ባላንስ ዳይት ስለሆነ አሁን ፓስታ ቅድም ያልኩት ፓስታ ብቻ አይሆንም ነው። ፓስታ በስጋ ቢሰራ ሌላ ኮንተንት ነው። ስለዚህ ፓስታ ብቻውን ግን ለልጆቹ አይሆንም ነው የኛ ጥያቄ። ከዛ ፕሮቲን ነው ሊን ሚት የሚባሉ ወይም ደግሞ ከጮማ ውጭ የሆኑ ስጋዎችን መውሰድ ይችላሉ። ዶሮ ለምሳሌ ቺክን አይደል? ከዛ ቱርኪ የሚባሉ አሉ፣ አሳዎች፣ እንቁላሎች፣ ዲያሪ ፕሮዳክት የሚባሉት ለምሳሌ እርጎ ምናምን፣ እንደገና ደግሞ የምስር ዘሮች፣ ቢን የሚባሉት የአተር ዘሮች ወይም የባቄላ ዘሮችን እንዲወስዱ ይመከራል ወይም ግዴታ ነው ማለት ነው። ሌላው ፋት ነው። እነዚህ ናቹራል የሆኑ ወይም ደግሞ ናቹራሊ በጣም ኢሴንሻል የሚባሉ ፋቶችን እንዲወስዱ ነው የሚፈለገው ማለት ነው። እነ ኑት የሚባሉት እነ ሲድ ለምሳሌ አቮካዶ፣ ኦሊቭ ኦይል የሚባሉት የወይራ ዘይት ማለት ነው። በቃ ሌላ የተለየ ነገር የለውም። እንደገና ፋቲ ፊሽ እና ሳልመን ምናምን የሚባሉ ፋቲ ፊሽ የሚባሉ አሉ። የኮኮናት ዘይቶች እንዲወስዱ ሪከመንድ ይደረጋል ማለት ነው። እሺ አሁን የአንድ እግር ኳስን ኒውትሪሽን ለመስራት እንሞክር ማለት ነው። በመጀመሪያ ኒውትሪሽን እንዴት ይሰራል የሚለውን ከኤክሰርሳይዝ በፊት፣ ከኤክሰርሳይዝ በኋላ፣ በኤክሰርሳይዝ ጊዜና ከዛ ደግሞ ምሳ ራት እያልን ነው የምናየው ማለት ነው። ለምሳሌ እስኪ እንደ ዲፔንድ የሚሆነው እንደ የሰው የትሬኒንግ ኢንተንሲቲ ለምሳሌ መጀመሪያ ወይም ፕሪ ወርክአውት የምንወስዳቸው ምግቦች ብዬ ባለፈው ነግሬያችሁ ነበረ። ፕሪ ወርክአውት ላይ አንድ ሰው በባዶ ሆዱ ወይም ደግሞ አንድ እግር ኳስ ተጫዋች ወይም አንድ አትሌት በባዶ ሆዱ ወይም ምንም ምግብ ሳይበላ ኤክሰርሳይዝ ማድረግ የለበትም ወይም ኤክሰርሳይዝ መስራት የለበትም ተባብለናል። እሱ ከ200 እስከ 300 ካሎሪ 1 እስከ 2 ግራም ፐር ኪሎ ግራም ኦፍ ቦዲ ዌይት ምናምን እያልን ያወራ ነው ማለት ነው ባለፈው። እሱን ነው የምናየው። ፕሪ ወርክአውት ላይ የሚወሰድ ምግብ ወይም የሚወሰድ ስናክ የምንለው ወይም ማቆያ የምንለው ነገር እንደየሰው ዲፔንድ ይደረጋል ወይም እንደየአትሌቱ ዲፔንድ ይደረጋል። ለምሳሌ እንደሚሰራው ኢንተንሲቲ፣ እንደ ዱሬሽኑ፣ እንደ ቦዲ ሳይዙ፣ እንደ ጎሉ ለምሳሌ ኢንተንሲቲ ምን ያህል ሃርድ ነው የሚሰራው እንቅስቃሴ ምን ያህል ጫና አለው። ኢንተንሲቲ በሚለካው ካላችሁ ደግሞ በፐርፎርመሩ ሀርት ሬት ነው የሚለካው። ያን ሌላ ሳይንስ ነው። ስለዚህ ለዛሬው ይቅርብን። ዱሬሽኑ ምን ያህል ጊዜ ነው የሚቆየው? ከ2 ሰዓት በላይ ነው የሚቆየው? ከ1 ሰዓት ተኩል በታች ነው የሚቆየው የሚል አለ። ሌላው ቦዲ ሳይዝ ነው። የሰውየው ቦዲ ሳይዝ ኪሎግራሙ በዛ ሜዠር ይደረጋል። ሌላው ጎሉ ነው። ለምሳሌ ፋት ሉዝ ነው ወይ ማድረግ የሚፈልገው እንደነገርኳችሁ፣ መስል ጌን ነው ወይ ማድረግ የሚፈልገው፣ ፐርፎርማንስ ብቻ ማሳደግ ነው ወይ የሚፈልገው የሚለው እሱን ዲፔንድ ይሆናል ማለት ነው ሲሰራ። በዛሬው ፕሮግራም ወይም አሁን እኔ የምሰራላችሁ 12 ሰዓት ላይ ለሚወጣ እግር ኳስ ተጫዋች ወይም 12 ሰዓት ላይ ትሬኒንግ ላለበት እግር ኳስ ተጫዋች ወይም ደግሞ 4 ሰዓት ትሬኒንግ ላለበት እግር ኳስ ተጫዋች ነው የሚሆነው። እሱ ብለን ያሰብነው እንዴት መሰላችሁ? 27 ዓመት ቢሆኑና 70 ኪሎ ግራም ቢሆን ብዬ ነው እንደ ኤግዛምፕል የማስቀምጠው ማለት ነው። ፕሪ ወርክአውት ላይ ከ200 እስከ 300 ኪሎ ካሎሪ ወይም ደግሞ ከ1 እስከ 2 ግራም ፐር ኪሎ ግራም ኦፍ ቦዲ ዌይት ካርቦሃይድሬት ነው የሚወስደው ቢሆን ይመከራል ነው። ለምሳሌ 1 ግራም የሚሆነው ከ2 ሰዓት በታች የሚሰራ ከሆነ ነው። 2 ግራም የሚሆነው ደግሞ ከዛ በላይ የሚሰራ ከሆነና ኢንቴንሲቲውን በዛው ልክ ከፍተኛ ከሆነ ማለት ነው። በዚህ አጋጣሚ ማወቅ ያለብን ነገር
አንድ ስፖርተኛ ወይም ፕሪ ወርክአውት ላይ በሚወስድበት ጊዜ ከ30 ደቂቃ እስከ 60 ደቂቃ ቀድሞ መሆን አለበት የሚወስደው ቀድሞ መሆን አለበት። ወይም ደግሞ እንደኛ ስታዩት ቀለል እናድርገውና ልብስ ከመለባበሱ በፊት ወይም ለመውጣት ከመዘጋጀቱ በፊት ቢወስድ ወይም ይሄን ያህል ግራም ወይም 300 ግራም ካርቦሃይድሬት ቢወስድ ከዛው እስኪደርስ ድረስ 30 ደቂቃ ይሆናል ተብሎ ነው ኤክስፔክት የሚደረገው። ለብሶ ከዛ ባስጠብቆ ምናምን ከሆነ የሚሄደው ከዛ እስከሚደርስ 30 ደቂቃ ወይም ሜዳ የሚሰራበት ሜዳ እስኪደርስ 30 ደቂቃ ይወስዳል ማለት ነው። ሶ እስኪ እዚህ ለ70 ኪሎ ግራም ለሆነ ሰው እና ደግሞ 27 ዓመት የሆነው ሰው ዴይሊ ኪሎ ካሎሪ ምን ያህል ነው የሚለውን ሰርች ላችኋለሁ። ዴይሊ ኪሎ ካሎሪው ከ3100 እስከ 3200 ድረስ አይዳል ነው የሚወስደው። ነገር ግን ፍሪ ወይም ደግሞ ኦፍ ሲዝን በሚሆንበት ጊዜ ደግሞ የሚወስደው የካሎሪ መጠን ይለያያል። ኦፍ ሲዝን ሲሆን ምንድነው ምን ያህል ነው የረፍት ሰዓቱ አክቲቪቲ ሌቭሉ ምን ያህል ነው የሚለውን ዲፔንድ ሆኖ ነው የሚወስዱት ማለት ነው። ሶ ኦፍ ሲዝን ሲሆን ሌላ ፕሮግራም ነው የሚቀረጽለት ማለት ነው። እሺ በዚህ አጋጣሚ እስኪ የኛን እንጀራ አጥንተነዋል እያሉ ነው። አንድ እንጀራ እስከ ትልቅ እንጀራ ከሆነ 200 ግራም ይመጣል ተብሎ ነው እየታሰበ ያለውና 200 ግራም ፒውር ጤፍ ከሆነ 200 ግራም ይሆናል። ስለዚህ 400 ካሎሪ ነው የሚይዘው። ያ ማለት እስኪ 80 ግራም ካርቦሃይድሬት፣ 10 ግራም ፕሮቲን፣ 2 ግራም ፋት እና ከ6 እስከ 8 ግራም የሚሆን ፋይበር ይዛል። ቀይ ጤፍ ከሆነ ደግሞ አይረን ይዛል ማለት ነው። እስኪ በዚህ መንገድ ሰርተን እንየው። አሁን እኛ ፐርፎርማንስ ለማሳደግ እንደሚሰራ እናስብና ይሄ እግር ኳስ ወይም እኛ ያስቀመጥነውን ኤግዛምፕል ፐርፎርማንስ ለማሳደግ ነው የሚሰራው ብለን እናስብ። ሶ ከ3000 እስከ 100 እስከ 3200 አይዲያል ነው። 200 ላይ ገባ ይችላል። ሶ እንደዛ ካሎሪ መውሰድ አለበት። ዴይሊ ኪሎ ካሎሪው በእንቅስቃሴ በሚሰራበት ቀን ፕሪ ወርክአውት ላይ 300 ካሎሪ መውሰድ አለበት። እስኪ የመጀመሪያ ፕሪ ወርክአውት ላይ ያለችውን ብቻ መስራት። ፕሪ ወርክአውት ላይ ለምሳሌ ፕሪ ወርክአውት ጧት ላይ 2 ስላይስ ዳቦ ከ130 እስከ 150 ካሎሪ ይዛል። 130 የሚሆነው ነጭ ዳቦ ሲሆን ነው። ብራውን የሚባለው 150 ድረስ ይዛል። ሾርባ ማንኪያ ለውዝ ወይም ደግሞ አንድ ቴብል ስፑን የሚባለው ማለት ነው 100 ካሎሪ ይዛል። 8 ግራም ፋት ይዛል። 3 እስከ 4 ግራም ፕሮቲን ይዛል ማለት ነው። ሌላኛው እስኪ ምግብ እየሰራ ነው። 2 ስላይስ ዳቦ ከዛ አንድ የሾርባ ማንኪያ ለውዝ የተጨመረበት ከዛ 2 የተጠበሰ እንቁላል ከ140 እስከ 150 ድረስ ሊይዝ ይችላል ተብሎ ነው የሚታሰበው እና 1 ካፕ ኮፊ ወይም 1 ካፕ ቡና ቢወስድ ባይዘው ቡና ይፈቀዳል ታውቃላችሁ። ቡና ከ80 እስከ 100 ሚሊ ሊትር ይፈቀዳል። ያ ማለት 2 ካፕ ማለት ነው። 2 የቡና ካፕ ነው። ደግሞ እናንተ በትልቁ እንዳትይዙት። 2 የቡና ካፕ ነው የሚሆነው። እስከዛ ድረስ ለስፖርተኞች ይቻላል ማለት ነው። ስለዚህ ጧት ላይ ሲወጣ ጠጥቶ መውጣት ይችላል፣ አንድ ስኒ ከሆነ ማለት ነው። ሶ እንደውም የተሻለ አላርት ያደርገዋል ተብሎ ነው የሚታሰበው። ንቅት እንዲልና የተሻለ ፐርፎርም እንዲያደርግ ያደርገዋል የካፌኑ ማለት ነው። እንደዛ ተብሎ ነው የሚታሰበው። ሌላው እንደምትጨምሩበት ወተትና እንደምትጨምሩበት የስኳር መጠን ነው ካሎሪው ከፍ የሚለው እንጂ 5 ኪሎ ካሎሪ ነው ያለው። በቃ 1 ካፕ ቡና 5 ኪሎ ካሎሪ ነው የሚኖረው ማለት ነው። ሶ በአጠቃላይ ስንደምረው ከ395 እስከ 400 ድረስ ይመጣል። አሁን የሰራነው ቁርስ 2 ስላይስ ዳቦ፣ 1 የሾርባ ማንኪያ ለውዝ፣ 2 የተጠበሰ እንቁላልና 1 ካፕ ኮፊ እሱ ከ390 እስከ 400 ይመጣል። አሁን መቀነስ ከሆነ የፈለግነው ቀላል ነው። ለውዙን ብንቀንሰው 295 ካሎሪ ይመጣል። አንዱን እንቁላል ብንቀንሰው ደግሞ 330 ካሎሪ ይመጣል ማለት ነው። በዚህ መንገድ ፕሪ ወርክአውቱ 300 ካሎሪ በዚህ መንገድ ማለቅ ይችላል ማለት ነው። ብሬክፋስት ለምሳሌ ፕሪ ወርክአውቱ 4 ሰዓት ላይ ለሚሰራ ሰው ቢሆን ብሬክፋስት ጠዋት 12 ሰዓት ላይ ቢመገብ ብለን እናስብ 700 ካሎሪ። ከዛ ፕሪ ወርክአውቱ 300 ካሎሪ እንደነገርኳችሁ። ፖስት ትሬኒንግ የሚባል አለ። ከትሬኒንግ እንደተመለሱ በ30 ደቂቃ ውስጥ መውሰድ ያለባቸው ካርቦሃይድሬት መጠን አለ። ያ በጣም ትንሽ ተዘርዝሮ ሰፋ ያለ ነገር ስለሆነ እንደገና ሪፔር ለማድረግ ሪፊውል ለማድረግ ወደውን መውሰድ ያለባቸው የውሃ መጠንና የካሎሪ መጠን አለ ስፖርተኞች።
ይሄ ኢንተርናሽናል የሆነ ነው፣ ፕሮፌሽናል ነው ማውራቱ። ከዛ ፖስት ትሬኒንግ ላይ 650 ካሎሪ ካርብ ሞር ሲምፕል የሆኑና ካርቦሃይድሬቶችን እንዲወስዱ ይደረጋል። ምሳ ሰዓት ላይ ደግሞ 700 ካሎሪ፣ መሀል ላይ ስናክ 11 ሰዓት አካባቢ 300 ካሎሪ፣ ዲነር ላይ ወይም ማታ ላይ እንዳይከብዳቸው ስለሚፈልግ እንቅልፍ በአግባቡ እንዲተኙ ስለሚፈልግ 500 ካሎሪ ኦፕሽናል ነው። አስፈላጊ ከሆነ ከዲነር ካመሸ ወይም እስከ 3 ሰዓት እስከ ምሽቱ 3 ሰዓት ካመሸ አንድ እንቁላል ወይም አንድ ካፕ ወተት ሊወስድ ይችላል ማለት ነው። ይሄ ደግሞ ዲፔንድ የሚሆንበት መንገድ አለ። ለምሳሌ የዘይቱ መጠንስ ምን ያህል ነው የሚሆነው ምናምን ይላሉ። የዘይቱ መጠን እንዴት ይለካል መሰላችሁ? ለምሳሌ አንድ የሾርባ ማንኪያ ወይም ቴብል ስፑን የምንለው 15 ሚሊ ሊትር ነው። 15 ሚሊ ሊትር ነው። ሶ እስከ 120 ኪሎ ካሎሪ ይይዛል ማለት ነው። 120 ኪሎ ካሎሪ ይይዛል። ይሄ ዲፔንድ የሚሆነው እንደምንሰራው ስራ ወይም እንደምንሰራው ምግብ ነው። ለምሳሌ ስጋ ምንሰራ ከሆነ አሳ ምንሰራ ከሆነ ቀላል ነው። እነዚህን ምንሰራ ከሆነ ቡሩሽ ወይም ቡሩሽ ታውቃላችሁ አይደል? እቺን በቡሩሽ ወይም ደግሞ በስፕሬይ መልክ ብቻ ዘይቱን ልንጠቀም እንችላለን ማለት ነው። ሽሮ፣ ክክ፣ ምስር ምንሰራ ከሆነ ግን በአትሌቱ ልክ ወይም አትሌቱ ከአንድ የሾርባ ማንኪያ እስከ 2 የሾርባ ማንኪያ ድረስ ዘይት ሊገባለት ይችላል። በሱ ሪላቲቭ ተደርጎ ነው ሁላችሁም የሚሰራው ማለት ነው። በአትሌቱ ልክ ስንል እንዴት መሰላችሁ? አንድ አትሌት ለምሳሌ ሽሮ ቢበላ ከ2 ማንኪያ ሽሮ በላይ አይበላም ብለን ነው የምናስበው። ምክንያቱም ሌላ ተጨማሪ አትክልቶች ይኖራሉ ብዬ ስለማስብ ማለት ነው። የዛሬውን ፕሮግራማችን በዚህ ጨርሰናል። በቀጣይ ደግሞ ስለ ሬስትና ሪከቨሪ ምን ያህል ፐርሰንት ይዛል፣ እንደገና ደግሞ ኒውትሪሽን ራሱ ምን ያህል ፐርሰንት ነው የሚይዘው፣ ታክቲክ እና ቴክኒክ የሚለው ለአንድ እግር ኳስ ተጫዋች ፕሮፌሽናል ምን ያህል ፐርሰንት ነው የሚይዘው የሚለውን በደንብ እናያለን። የዛሬው ትንሽ ካወዛገብኳችሁና ግራ ከገባችሁ ወይም ካልገባችሁ ይኸው ኢንቦክስ ላይ ገብታችሁ ቴሌግራም ኢንቦክስ እናስቀምጥላችኋለን። በሱ ማናገር ትችላላችሁ። ኮሜንት አድርጉልን፣ ሼር አድርጉልን። ለአትሌቶች ይጠቅማችኋል። ማንኛውንም ጥያቄያችሁን አስቀምጡልን። እኛ ሳይንቲፊክ በሆነው መልኩ ወይም ሳይንሱ ምን ይላል የሚለውን እናቀርብላችኋለን ማለት ነው። አመሰግናለሁ አብራችሁኝ ስለነበራችሁ። ሰላም ቆዩልኝ።